ወደድኩት እጅና ባሰው አደረኩት። ቆይ እኔ ምኑ ላይ ነው ጥፋቴ? ማሂዬ እሱም እኮ እሺ ምን ያድርግ እንዴ? ለምንድን ነው አንቺስ በሱስ የምትፈርጂው? እንዴት ነው የማልፈርድበት? ሰው ፊት እኮ ነው ያዋረደኝ። ባለትዳር እኮ ነው ያፈቀርሽው። ደግሞ ስሜትሽን ሳይረዳ ቀርቶ ሳይሆን በቃ አለ አይደለ በተቻለው መጠን ትዳሩን ለማዳን እየሞከረ እኮ ነው። ገደል ይግባ የሱ ትዳር። እኔ ስለሱ ትዳር ምንም አያገባኝም። ግን ቢያንስ ለእኔ ስሜት እንኳን መጠንቀቅ ነበረበት። ስለዚህ ላደረገው ነገር ሁሉ ዋጋ አስከፍለዋለሁ፣ ሰራለታለሁ። በቃ በእናትሽ ማሂዬ አንቺ ብቻ ተረጋጊ። ሁሉም አልፏል እኮ። ደግሞ እኮ አንቺ ራስሽ በእንደዛ አይነት መልኩ ፍቅርሽን መግለጽ አልነበረብሽም። አንቺም እኮ ጥፋት አለብሽ። አልቻልኩማ፣ በቃ አልቻልኩም። ሉሌ ሰው ሆኖ ማየት አቃተኝ። እንዴ ከረጅም ጊዜ በኋላ አንቺ ማየት ራሱ እኮ ያስደነግጠዋል። እኔና ሉሌ በጣም የምንዋደድ ጓደኛሞችሽ ነበር። እስከ 10ኛ ክፍል ድረስ አብረን የተማርነው። ልክ እኔ ግን 10ኛ ክፍል ስንደርስ የነበረኝ የጓደኝነት ስሜት ወደ ፍቅር ተቀየረ። ማትሪክም ተፈተነ። እሱ በሚገርም ውጤት ወደ 11ኛ ክፍል አለፈ። እኔ ደግሞ ወደኩ። እንዴ በመጀመሪያ ቀን አንቺስ ብትሆኝ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴ በጣም እኮ ነው የሚያናደው። ሉሌን በጣም ነው የምወደው። መራራቃችን አስፈራኝ። ግን ደግሞ ፍቅሬንም ለሱ መናገር ፈራሁ። አንድ ቀን ትምህርት ቤታቸው ዴፓሪ አዘጋጅቶ ነበር። እዛ ይዞኝ ሄደ። ትንሽ ጠጥቶ ስለነበር አብረን አደር። ድንግልናዬንም ደስ እያለኝ ሰጠሁት። በመሀል እኔም አረገዝኩ። እንዳረገዝኩ ስነግረው አስወርጁ ብሎ በተደጋጋሚ ነገረኝ። እኔም በጣም ተሰማኝ። በሰዓቱ የማናግሩ ጓደኛም ሆነ ዘመድ አልነበረኝም። ያው እንደነገርኩሽ ለሱም ስነግረው ፊት ነሳኝ። ስለዚህ የነበረኝ አማራጭ ለእናቴ መናገር ነበር። ሄጄ ለእናቴ ነገርኳት። እናቴ በጣም አዘነችብኝ። ብቻዋን አሳድጋኝ የሰውን እድፍ እያጠበች አሳድጋ እኔ ግን ዲቃላ ይዤባት መጣሁ። በዚህ ነገር በጣም ተጎዳች። ፊት ነሳችኝ፣ አዘነችብኝ፣ አለቀሰችብኝ። ቆይ ግን አንቺ ይህን ያክል የምትወጂው ከሆነ ለምንድን ነው እስከዛሬ ድረስ ያልነገርሽው? ማለት አብራችሁ እንዳደጋችሁ ነግረሽኛል። ለሱስ ቢሆን ለምን አልነገርሽው? የት አግኝቼው? አድራሻውን ለወጠብኝ፣ ስልኩንም ዘጋብኝ። ስለዚህ እንደ አማራጭ የታየኝ ነገር ልጄን አስወርጄ ወደ አረብ ሀገር መሄድ ነበር። ለዛ ደግሞ ብዙ ገንዘብ ያስፈልገኛል። በዚህ ምክንያት እስካሁን ድረስ እንደ እግር እሳት የሚያቃጥለኝን ነገር አደረኩኝ። ምን ተፈጠረ? መራረቃችሁ ነው ችግር የሆነው? እናቴ በሰፈሩ በጣም ተወዳጅና ታማኝ ስለነበረች እቁብ እኛ ቤት ነበር የሚጣለው። ብቻ የእቁቡን ገንዘብ ወሰድኩኝ እንዳትይ። ሌላ ምንም አማራጭ አልነበረኝም። እናቴ የሰበሰበችውን እቁብ ይዤ ጠፋሁ። ወደ አረብ ሀገር ተሰደድኩ። እዛም ሄጄ ደህና ነገር አልገጠመኝም። 4 ዓመት ሙሉ በሰው ቤት ሰርቼ ተጠርዤ ወደ ሀገር የመጣሁ። በጣም የሚገርመው ነገር ያ ሁሉ የበደልኳት እናቴ ቤት ተመልሼ ተመለስኩ። ምክንያቱም የምሄድበት አልነበረኝም። ሴት ግን እናቴ ሞት አገኘኋት። በጣም ያሳዝናል። እውነት ነፍስ ይማር። ቆይ ግን በምን እንደሞተች የሰማሽው ነገር ነበር? ማለት ታመው ነበር ከዚህ በፊት? እኔ ነኝ ገዳዩ። ማለት እናቴ ብሩን ይዤ እንደሄድኩኝ ስታውቅ ልቧ ተሰበረ። የሷ አፍ ውስጥ አስገባዋት። በማታውቀው ነገር ወንጀለኛ አስባልኳት። የአካባቢው ሰው እንደ ወንጀለኛ ሲቆጥራት ይህን ነገር መቋቋም አቅቷት ራሷን አንቃ ገደለች። እናቴን በእኔ ምክንያት እንደዚሁ እንደተከራተተች ሞተች። በእኔ ስህተት። አይዞሽ በቃ በእናትሽ ማሂዬ፣ በእናትሽ በቃ አታልቅሽ እንዴ። ጠንካራ እኮ ነው መሆን ያለብሽ እንዴ። ምን ሆነሽ ነው? ትሰሚኛለሽ? በሱ ምክንያት ብዙ ነው የተሰቃየሁት። ላደረገኝ ለእያንዳንዱ ነገር ዋጋ ይከፍላታል። ማሂዬ የደረሰብሽ ነገር እኮ ልብ ይሰብራል። ግን ደግሞ እሱም እኮ እውነት አለው። በዛ ላይ አሁን በጣም ረፍዷል። እሱ እኮ ባለትዳር ነው። እንዴት ይህንን መረዳት ይከብደዋል? ባልወደው ክብሬን አሳልፌ እሰጠዋለሁ? ታዲያ እሱ ምን ለውጥ ያመጣል ማሂዬ? የፈሰሰው አይታፈስ። ስህተቱ ደግሞ እኮ ሁለታችሁም ጋር ነበር። ይኸውልሽ ስህተቱ ሁለታችሁም ጋር ነበር። ግን ደግሞ አሁን እሱ ሁሉን ነገር ትቷል ማለት የራሱን ህይወት ጀምሯል። አንቺም ደግሞ የልጅነትሽን ታይና የራስሽን ህይወት ጀምሪ። ዋጋ ከፍዬለታለሁ።
የምወዳትን እናቴን እንኳን በሱ ምክንያት ናጣሁት። ቆይ እኔ አላሳዝንሽ? ማሂ በጣም እያስፈራሽኝ ነው። ቆይ ምንድን ነው ሀሳብሽ? እሷን ፈቶ እኔን ያገባኛል። እኔ በሴተኛ ዳር ቀየርክኝ? ስማ ልትዋሸኝ እንዳትሞክር። ትጂ ተረጋጊ። ቆይ ለምንድን ነው የምልሽን ማትሰሚው? ቆይ ለምንድን ነው የምረጋጋው? ስስማት እጅ ከፍንጅ እኮ ነው ያዝኳችሁ። ልጅቷ አብሮ አደጌ ነች፣ ሌላ ምንም ግንኙነት የለንም። ለምንድን ነው ቆይ ተረጋግተሽ ማትሰሚ? እያወራሁሽ አይደል እንዴ? እንዴት ነው የማምነው? ስስም እኮ ነው እጅ ከፍንጅ ያዝኳችሁ። ላስረዳሽ። ቆይ እጄን ልታጠብ ሴት ተከትላ መጣች። ሳያት ደነገጥኩኝ። ለ8 ዓመት ተገናኝተን አናውቅም ነበር። ሰላም ተባብለን ከሰው ጋር እንደመጣው ላስተዋውቃትም እንደምፈልግ ነገርኳት። ከዛ እጄ ላይ ቀለበት አየች። ከዛ እንዳገባው ጠየቀች። አዎ እንዳገባው ምንም ነገርኳት። ከዛ እንደብድ አደረጋት። እንደምትወደኝና ብዙ ጊዜ እኔን ለማግኘት እንደሞከረች ነገረች። ያው ሰክራም ስለነበር ማለት ነው። ሰክራ ስለነበር ምን አባበልካትና መታጠቢያ ቤት ውስጥ ገብታችሁ መሳሳም ጀመራችሁ? ቆይ ለምን ተመልሰ መጣ? ለምን በዛው አብራችሁ አላደራችሁ? ያው ተነፋፍቃችኋል ብዬ ነው። ለምን? ምን ያክል እንደምወድሽ እያወቅሽ በዚህ ጠረጥርኛለሽ? በቃ የተፈጠረኝ ነው። ሰክራ ስለነበር ልትወርቅ ስትል ደገፍኳት። ከዛ ሳመችኝ። ያኔ ነው አንቺም የመጣሽው። በቃ ባልደርስባችሁ አልጋ ልትይዙ ነበር። ለካ እስከ ዛሬ ድረስ ስራ እያልክ የምታመሸው ከማንም ጋዛ ሸሸ ገዳሚ እያልክ ነው። ኧረ እባክሽ ጋፍሽ ከፉ ካለ አይወጣም። ሁሉም ነገር አጋጣሚ ነው እያልኩሽ እኮ። በቃ እየነገርኩሽ እኮ ነው። ረጅም ጊዜ ጠፍታ ነበር። ፈጣሪ ምስክሬ ነው። ይኸው ከ8 ዓመት በኋላ ዛሬ ነው ያገኘኋት። እኔ ደግሞ እኮ ዛሬ ሰክራ ነው። አስፈለገ ደግሞ ነገ ጧት ቤቷ ሄደሽ ማጣራት ትችያለሽ። ኦኬ ቤቷንም ታውቀዋለህ። ኧረ እባክሽ ቲጂ ቅናትሽን ቢያንስ በልክ አድርጊ። እዛ ሆቴል ባር ሌዲ እንደሆነች አይተሻላል። ስለዚህ እዛ ያሉ ሰራተኞችን የእሷን ቤት ብጠይቃቸው ይነግሩናል አይደል? ለምንድን ነው የማዝነው? በዓይኔ ያየሁትን ልትክደኝ ነው? ቲጂ እውነቱን ስታውቂ ግን በዚህ ንግግርሽ በጣም ነው የምታዝነው። ቆይሽ እንበልና ከእሷ ጋር ግንኙነት አለኝ እንኳን ቢባል እንዴት እራት ልጋብዝሽ ብዬ እሷ ያለችበት ቤት ይዤሽ እሄዳለሁ? እስቲ ቅናትሽን በልክ አድርጊውና ነገሮችን ማገናዘብ ጀምሪ። ኦፍ አሁን ትሰማኛለህ? ደክሞኛል። አጣርቼ የደረስኩበት ቀን ግን እኔን አያርገኝ አይማረኝ በምረት። ዘጋራ እስካሁን አልተኛሽም? እስኪ ዝም ብለሽ አትቀባጥሪ። ምን ሆነሽ ነው ማይ? እኔ እንደዚህ ተናገርኩሽ እኮ ለቀልድ እኮ ነው። እና የምትቀልጂበትን ነገር ለያ። አንቺ ሕፃን ልጅ ነሽ እንዴ? አንዳንድ ጥፋቶች ይቅርታ አይሽራቸውም። የሰው ልጅ አውቆ ጥፋት ሰርቶ ይቅርታ ሲጠይቅ በጣም ያናድደኛል። እኔ በጣም እየፈራሽ ነው። እንደዚህ ሆነሽብኝ እኮ አታውቂም። አውቃለሁ ማታ የተፈጠረው ነገር ያናድዳል፣ ግን አንቺም ለመረጋጋት ለምን አትሞክሪም? አልረጋጋም፣ በፍጹም አልረጋጋም። እሱ የኔ ሳይሆን እንዴት ብዬ ነው መረጋጋት የምችለው? ትሰሚኛለሽ? እሱ የኔና የኔ ብቻ ነው። የኔ ህይወት እንደዚህ ያበላሽቶማ እሱ እንደዚህ በተድላ አይኖርም። ወይ ይሞታል ወይ የኔ ይሆናል። የምርሽ ነው ወይ? ነፍስ ልታጠፊ? ኧረ ይቅር ይበልሽ። እሱ ይቅር ይበለው። መግደልን እኮ የጀመረው እሱ ነው። ልጄን፣ እኔን፣ እናቴ። አይገርምም? ግን ይህ ሁሉ ነገር አድርጎኝ እራሱ እወደዋለሁ። ቆይ ይሄ ምን አይነት ፍቅር ነው?
ማይ የምር በጣም እያስጨነቅሽ ነው። እንዴ ምንድን ነው የምታወሪው? እኔ ጨራሽ ማላውቃት ሴት እኮ ነው የሆንሽብኝ። አልፈርድብሽም። ማንም በእኔ ጫማ ውስጥ ሆነ አየው። ሁሉም ሰው ወዶ ሳይሆን በግዱ ነው ክፉ የሚሆን። ለ8 ዓመታት ስፈልገው አጥቼው ትላንት ነው ድንገት በማይመስል መንገድ ያገኘሁት። 2 ዓመት ሙሉ አብረን ስንኖር እንደዚህ ሆነሽ አታውቂም። ማይ ለምንድን ነው ለምትጋቢው? ለዛ ነው ማታ ቤታቸውን ካላየው ብለሽ በዘበሌል ስንከተላቸው የነበረው? ቆይ ግን ይቻላል እንዴ የምትወጂውን ሰው መግደል? አሊያም ደግሞ ባለትዳር ሰው ፈታ አግባኝ ማለት? ሁለቱም እኮ ጭራሽ የማይታሰቡ ነገሮች እኮ ናቸው። ማንም የኔን ስቃይ ሊረዳው ይችላል። እድሜ ልኬን ስሰቃይ ነው የኖርኩት። ለሱ ደግሞ ለእያንዳንዱ ነገር ዋጋ ይከፍላታል። ይኸውልሽ በኋላ የሚቆጭሽ ነገር እንዳታደርጊ። ለማንኛውም ግን ሰላም ዋይ። ማታ ስንወጣ ቦሰን ደህና ደር እንኳን ሳልሆን የመጣሁት። ስለዚህ ማታ ድንገት አንቺ ታመሽብኝ እንደሆነ ሄጄ ልንገረው። በተረፈ ቁርስ ደግሞ እዛ ጋር ብር አለልሽ ወስደሽ ነው። ደህና ዋይ። ሎሊ አትጠብኝ። በጣም ስለምወድህ እኮ ነው ለማታ ሰው የኔ ማር እንዴት እንደምወድሽ ታውቂያለሽ አይደል? ማታ እንደዛ ስትናገረኝ የምር ደብሮኝ ነበር፣ ግን ደግሞ ይቅርታ ስትይኝ ሁሉም ነገር ብን ብሎ እንደሚጠፋ ታውቂያለሽ። የኔ እናት እኔና አንቺ እኮ እንደዚህ ስንሆን ነው የሚያምርብን። እሺ አባቴ አይለመደኝም። እሺ ደግሞ ስሚ፣ ያቺ ራታችንን አበላሽችብናል። ለምን ዛሬ ቆንጆ ራት አልጋብዝሽም? በጣም ደስ ይለኛል። እንደውም ዛሬ አሳረጅ። ስለዚህ ትንሽ ረፍት ላድርግና ከስራ ስትወጣ ደውለኝ። እሺ ተዘጋጅቼ እንጠብቅ። እሺ ደግሞ ስሚ፣ ጠብለሽ ጠብቂኝ። ቆንጆ ቦታ ነው የምወስድሽ። ችግር የለውም። ቁርስን ደግሞ ብላሽ። እሺ እናት ሰይ ደግሞ አንቺ ከኔ ምን የምትፈልጊው? አንተን ማለት ጋር እኮ ነው። የድሮ ሃይስኩል የምታውቂው ሁሉ እኮ አይደለም። ለእኔ ግን አሁንም የድሮ ነው። ቆይ ገንዘብ ነው የምትፈልጊው? ስንት ልስጥሽ? ከዛ ከህይወቴ ውጪልኝ። አቅሙ ካለ ይቻላል። ግድ የለም። ምን ያህል? እንጃ። የህይወት ዋጋው ስንት ነው? ለልጄ ስንት ትታመንልኛለህ? ለእናቴስ ሞት ምን ያህል ትከፍለኛለህ? ለእኔስ ለህይወቴ መበላሸት ምን ያህል ትሰጠኛለህ? አዘር ሞቱ እንዴ? አልሰማሁም ነበር። ነፍሴም ይቅርታ። በጣም ራስ ወዳዶኝ በጣም በድዬሻለሁ። ይቅር በይኝ እባክሽ። ይቅርታ አትበለኝ። ያንተ ይቅርታ የኔን ህይወት አይቀይረውም። ሰው ለጥፋቱ ይቅርታ መሸሻጊያ ሲያደርገው ያናድደኛል። ለእያንዳንዱ ጥፋቱ ኃላፊነት ሲወስድ ነው ደስ የሚል። ምን ልቀጥ ደግሞ ምን ባደርግ ነው ጥፋቴ ምሕረት የሚያገኝ? ትናንትና ማታ ደጋግማ ስታንባረቅብኝ የነበረችው ሚስትን ፈተህ እኔን ታገባኛለህ? ጭራሽ ማይሆን ነገር እኮ ነው እየጠየቅሽ ነው ያለሽ። እኔ እኮ ትጅን በጣም ነው የምወዳት። ማይሆን ነገርማ አትጠይቂ። ለምን አይሆንም? ሴተኛ ዳሪ ስለሆንኩኝ? አንተ እኮ ነህ ለዚህ ያበቃል። ህይወቴ እንደዚህ እንዳበላሽኸው እንድትቀይረው እድሉን እየሰጠሁ ነው። ጭራሽ ማይሆን ነገር ነው የጠየቅሽ። ባይሆን ጠቀም ያለ ገንዘብ ልስጥሽና አንቺም ከስራ ወጥሽ የራስሽን ነገር ጀምሪ። ማሂ እኔ ከዚህ በኋላ ለአንቺ ወንድም እንጂ ባልሆን አልችልም። አንቺም ተረጂኝ እንጂ
ወንድምሽ ነኝ እኔ ያልከው በየትኛው ሀገር ነው ስናወድ ማለት የሚፈልግ? እባክሽን ተረጅኝ። ያን ያርግሻለሁ ብለሽ ስትነግሪኝ የጠፋሁት እኮ ግራ ስለገባኝ ሆን ብዬ አንቺን ለመጉዳት ብዬ ነበር። ትናንትና ማታም እኮ ከሚስት ጋር ሰው ፊት ነው ያዋረዳችሁ። ለድሃ ውርደቱ ጌጡ ነው። እንደዛ አይደል የምታስቡት? ቆይ አሁንስ ቢሆን እንዴት ቤቴ ልመጣ ቻልክ? ወይስ እኔንም እየሰለልከኝ ነው? እሱ ከዚህ ጋር አይገናኝ። ከአሁን በኋላ ልልሽ አልፈልግም። አንቺም የራስሽን መንገድ ነው፣ እኔም ደግሞ በራሴ መንገድ እጓዛለሁ። ባለፈው ስህተት አሁን መቀጣት አልፈልግም። አሁን ከዚህ ውጣልኝ። አይንን ማየት አልፈልግም። ሰራልሃለሁ። እንደዚህ እንደቀለድክብኝማ አትቀራትም። እንዳዋረድከኝ አዋርድሃለሁ። ምንድን ነው? ምን ላደርግ ነው የመጣው? ቆይ አስፈራርቶሽ ነው ወይ ለፖሊስ ላመልክት? ግድልህም እኔም ውሻ እንደተጫወተብኝ ግን እጫወትበታለሁ። እንደዚህ እንደቀለደብኝማ አይቀራትም። እስካሁን ምንም የጸጸትና የጥፋተኝነት ስሜት አልተሰማሁም። ስለዚህ ሰራለታለሁ። ታዲያ ምን ልታደርጊ አሰብሽ? አሁን ብቻዬን ተይኝ። በቃ ብቻዬን መሆን የምፈልገው። ውጪልኝ። በማንኛውም ሰዓት ከጎንሽ ነኝ። እሺ? ሄሎ ሄሎ። አሁን ሉላ አሁን እዚህ ነበር። አሁን የወጣው እሺ አለቃ። አዲስ ነገር ሲኖር እደውላለሁ። ደግሞ ገንዘቡ ደርሶኛል። ክብረት ይስጥልኝ። እሺ እሺ። ማሂ በጣም ይቅርታ። ምንም ማድረግ አልችልም። ገንዘቡ በጣም ያስፈልገኛል። ከዚህ ህይወት ሊያወጣኝ የሚችልን ገንዘብ መግፋት ከበደኝ። ደግሞ እንደምትረጂኝ ተስፋ አደርጋለሁ። ታውቂያለሽ፣ አንቺንና እኔን ብዙ ነገሮች ያመሳስሉናል። እኔም ገንዘብ በማጣት ብዙ ነገሮችን አጥቻለሁ። ለዛ ነው አንቺን መጠቀሚያ ያደረኩሽ። በጣም በጣም ወድሻለሁ ጓደኛዬ። ግን ደግሞ ከኔ ህይወት አላስበልጥሽም። ህይወት ጥሎ ማለፍ ከሆነ ቆየ። ቆይ ገንዘብ ነው የምትፈልጊው? ስንት ልስጥሽ? ከዛ ከህይወቴ ውጪልኝ። አቅሙ ካለ ይቻላል። ግድ የለም። ምን ያህል? እንጃ። የህይወት ዋጋው ስንት ነው? ለልጄ ስንት ትተምንልኛለህ? ለእናቴስ ሞት ምን ያህል ትከፍለኛለህ? ለእኔስ ለህይወቴ መበላሸት ምን ያህል ትሰጠኛለህ?
ሉሊ እንዴት አልክልኝ? ሄሎ እናት። ከስራ አልወጣህም እንዴ? ዝጋጅ የጠበቅኩ እኮ ነው። አይ ወጥቻለሁ። ቢሮ በር ላይ ነው ያለው። መጣሁ። እሺ በቃ ፍቅሬ ቶሎ በላ። እሺ Action. አመሰግናለሁ የኔ ፍቅር። ቆንጆ ራስ ነበር። የማታውን ክሳኛል። ደስታሽ ምን ያህል እንደሚያስደስተኝ ታውቂያለሽ አይደል? ደግሞ በጣም የምወድሽ። አትወደኝም? እኔ ብቻ ነኝ የምወድ። ብትወደኝማ እኮ የጠየቅኩህን ሁሉ ታደርግልኝ ነበር። ያልሽኝን ነገር እኮ ጊዜ ስጭኝ እንጂ እምቢ አላልኩሽም እኮ ማለት። ቆይ እሺ እስከ መቼ ነው የምንጠብቀው? ይሙት ይኑር እንኳን እኮ አይታወቅም። በዛ ላይ አሁን ድርጅቴ ኪሳራ ላይ ነው ያለው። ስለዚህ በቃ ንብረቱ ባንተ ስም ነው አይደል አሁን ያለው? ሰው በቃ እንሽጠውና ድርጅቱን ከኪሳራ እናድነው። ወንድም ከመጣ ደግሞ መልሰን ንብረቱን እንገዛለታለን። ትጂ ምን ሆነሻል? ምንስ ቢሆን እናቴን አደራ ብላለሁ እንዴ? እናቴ እኮ እያጣጣረች ነው አይደል እንዴ? ወንድምን ፈልገህ ንብረቱን ለሱ ውስጥ ያለች። እንዴት እናቴን አደራ ብላለሁ? ትሰማኛለህ? ካንተ ቃል ይልቅ የኔ ድርጅት ትልቅ ቦታ አለው። በቃሽ። ከዚህ በኋላ አንድ ነገር እንድትናገር አልፈልግም። አቋሜ አንድ ነው በቃ። ስለዚህ ነገር ደግመሽ እንዳታነሽ። ጥሩ። ለማንኛውም በማደርገው ነገር ግን በኋላ እንዳታስብኝ እሺ? ሉሊ እኔ በዚህ ሴተኛ ዳር ቀየርከኝ። እየተጫወትክብኝ ነበር ማለት ነው። ወይኔ አስወጣልኝ፣ አሁን አስወጣልኝ። ጂባቻቺ ከፈለግሽ ስራሽ መውጣት ትችያለሽ። ልትናገሪያት ግን አልፈልግም። እሺ ምን አልክ አንተ ውሻ? ጭራሽ በአንተ ብሰው በገዛ አልጋዬ ላይ ከሴት ጋር አግኝቼ እንድትናገሪያት አልፈልግም ትለኛለህ? ምንም መደባበቅ እኮ አያስፈልግም። ሰምኛለሽ? ማይም በጣም እወዳለሁ። ያለ እሷ ደግሞ መኖር አልችልም። ዞኑን መጠርጠር ነበረብኝ። የምትለኝ ሁሉ ማመን አልነበረብኝም። እላይ ላይ የተጫወታችሁብኝ ነበር አይደል? አሁን ወደ አታ ጊዜ ለቀሽ ሂጂ። ከቤት ወዴት ነው የምሄድልን? ትሰማኛለህ? ከፈለጋችሁ ተያይዛችሁ ገደል መግባት ትችላላችሁ። አሁኑኑ ከቤት ይወጡልኝ። ምን አልሻች? ቤቴን ያልሽ ሚስታርሽን አንጠልጥለሽ እንደመጣሽ ሁሉ ምስክር ነው። የት ያፈራሽው ቤት? ዝም ብለህ አትዝለን። እንደ ሸንኮራ መጤ የምጥለኝ ደካማ አይነት ሴት አይደለሁም። እሺ ትሰማኛለህ? የንብረትህ ግማሹን ተካፋይ መሆኔን አትርሳ። በዛ ላይ ደግሞ የ80 ሚስት ነኝ። ሲቀጥል እጅ ከፍንጅ ከሴት ጋር እንዳያስኩ ደግሞ አትርሳ። ትሰማኛለህ? ለፖሊስ ተናግሬ ላሳስር እንደምችል ወቅ። አሁን ይኸውልህ ምንም ንግግር አልፈልግም። ተነሱና ከቤት ይወጡልኝ። ትሰሚኛለሽ? 5 ሳንቲም አታገኝም። በዛ ላይ ደግሞ ባልሽ በትዳሩ ላይ ለመማገጡ መረጃ እንጂ ማስረጃ የለሽም። መረጃ ደግሞ ያለ ማስረጃ ምንም ነው። ይልቅ ከአንቺ አንድ ነገር እንፈልጋለን። የፍቺ ወረቀቱን በአስቸኳይ ብታስጨርሽልን ደስ ይለናል። በቃ ሉሊ ዛሬ ተሰፍቶ አትደር። ከዚህ ቤት ላይ አልፈልግም። ዛሬም ደግሞ ይሄ ብዬሽ ከዚህ ቤት እወጣለሁ። ነገ ያለህበት ድረስ መጥቼ የፍቺ ወረቀትን እሰጥሃለሁ። ሰምኛላችሁ? እኔ እንደተጫወታችሁብኝ አትቀሩም። እሺ እናንተ ውሾች።